ይህን ቪዲዮ ለማየት ከገባችሁ አርቲፊሻል ኢንተሊጀንስ ወይም ሰው ሰራሽ አስተውሎት ምን እንደሆነና የእኔ ድምፅ ለጊዜውም ቢሆን ኤአይ ጄነሬትድ እንደሆነ ማስተዋል ትችላላችሁ ብዬ አስባለሁ። ስለዚህ ስለ ኤአይ ምንነት በማውራት ጊዜያችሁን አላባክንም። ነገር ግን አንድ የማይቀር እውነታ ቢኖር ኤአይ ዓለማችንን ጥሩ በሆነ መንገድም ሆነ ጥሩ ባልሆነም መንገድ እየቀየረ እንደሚሄድ ነው። ለምሳሌ ከሥራ አማራጮች አንጻር ብንመለከት ኤአይ በኢንጂነሪንግ፣ ሜዲሲን፣ ሲኒማና አጠቃላይ የኮንቴንት ክሬሽን የሥራ መስኮች ላይ የአብዛኞቻችንን የሥራ ዘርፍ እየቀየረ እልፍ ሲልም እየተካ እየሄደ እንደሆነ ማስተዋል እንችላለን። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች፣ እንኳን ወደ ኤአይ ማትሪክስ በደህና መጣችሁ። ይህ ቻናል ኤአይና ማሽን ለርኒንግን በጥልቀት ለመማር ለምትፈልጉ ታስቦ የተዘጋጀ ቻናል ነው። በዛሬው ቪዲዮ ማሽን ለርኒንግን መማር ላሰባችሁ ተማሪዎች ወይም የሥራ መስካችሁ ላይ የተለየ ፈጠራን ይዛችሁ ለመምጣት ላሰባችሁ ወይም የሥራ መስካችሁን ለመቀየር ላሰባችሁ የሚረዳ ሮድማፕ ወይም መንገድ ውስጥ ምን ማወቅ እንዳለባችሁና ምን አይነት ቱሎችን እንደምትጠቀሙ በዝርዝር እናያለን። ኤአይ፣ ማሽን ለርኒንግና ዲፕ ለርኒንግ እንደ ተለዋዋጭ ስሞች አገልግሎት ላይ ሲውል እንሰማለን። ልዩነታቸው ምንድን ነው? ኤአይ ሰፊውን የማሽኖች ሰው ሰራሽ ክህሎት ወይም ማሰላሰልና ምክንያታዊ ምላሽ እንዲሰጡ የማድረግ ኮንሴፕትን የያዘ ነው። ማሽን ለርኒንግ የኤአይ አንዱና ዋነኛው ክፍል ሲሆን ስታቲስቲካል ሞዴሎችን በመጠቀም ማሽኖችን የማስተማር ሂደት ነው። ዲፕ ለርኒንግ ደግሞ የማሽን ለርኒንግ ሌላኛው ክፍል ሲሆን ይህም አርቲፊሻል ኒውራል ኔትወርኮችን በመጠቀም ውስብስብ የሆኑ ፓተርኖችን በዳታ ውስጥ የመረዳት ሂደትን ነው። ማሽኖችን የማስተማር ሂደት እያልኩ ሳነሳ በተደጋጋሚ ትሰሙኛላችሁ። ማሽኖች ይማራሉ ወይ የሚል ጥያቄ ሊፈጠርባችሁ ይችላል። ከዚህ በፊት አገልግሎት ላይ ሲውል የነበረው የፕሮግራሚንግ አይነት ማሽኖችን በዋነኝነት ኮምፒውተሮችን ማድረግ ያለባቸውን ነገሮች አንድ በአንድ እየተጻፉ ይሰጣቸዋል፣ ያንንም ይተገብራሉ። ለምሳሌ ዩቲዩብ ወይም ቲክቶክ ላይ ቪዲዮ ጭናችኋል እንበል። የእናንተ ቻናል ውስጥ ወይም ፕሮፋይላችሁ ውስጥ ስትገቡ የጫናችሁትን ቪዲዮ ታገኛላችሁ። ይህ የሚሆነው የምትጠቀሙበት ዌብሳይት ይህን እንዲያደርግ በቀጥታ ስለተጻፈለት ነው። በሌላ መንገድ በማሽን ለርኒንግ የምትጽፉት ፕሮግራም ቀጥታ ትዕዛዞች ሳይሆኑ ሕጎችን መሠረት በማድረግ የሰጣችሁትን ዳታ ላይ ፓተርን ወይም ተያያዥነትን መሠረት በማድረግ ውጤት እንዲሰጣችሁ የማድረግ ሂደት ነው። የቅድሙን ምሳሌ ብንወስድ ዩቲዩብ ሆም ፔጅ ወይም ቲክቶክ ፎር ዩ ፔጅ ላይ የሚመጡላችሁ ቪዲዮዎች የእናንተን ከዚህ በፊት ያያችሁትን ቪዲዮ እንደ ዳታ በመጠቀም በቀጣይ ልታዩ የምትፈልጉትን የቪዲዮ አይነት የመተንበይ ሥራ እንዲሠራ የተዘጋጀ የማሽን ለርኒንግ አልጎሪዝም ነው። በማሽን ለርኒንግ ዙሪያ የነበረውን ብዥታ የተወሰነም ቢሆን ለመቀነስ እንደሞከርኩ አምናለሁ። ሁሉም ነገር በአንዴ ለመረዳት አዳጋች ሊሆን ይችላል። ስለዚህ የተወሰነም ቢሆን ብዥታ ቢኖር ስጋት አይግባችሁ። ማሽን ለርኒንግን ለመማር ምን አይነት ዕውቀት ያስፈልጋል? አንደኛ፣ ፕሮግራሚንግ ላንጉጅ። ማሽን ለርኒንግን ለመማር መሠረታዊ ፕሮግራሚንግ መማር አስፈላጊ እንደሆነ ግልጽ ነው። ለማሽን ለርኒንግ አገልግሎት ላይ የሚውሉ የተለያዩ የፕሮግራሚንግ ላንጉጆች ቢኖሩም በስፋት አገልግሎት ላይ የሚውለው ፓይተን ነው። ፓይተን ዩዘር ፍሬንድሊ ስለሆነ ለመማር ቀላል የሚባል ላንጉጅ ነው። መሠረታዊ የፕሮግራሚንግ ዕውቀቶችን እንደ ቫሪያብል፣ ፋንክሽን፣ ክላስ፣ ላይብራሪና የመሳሰሉትን ማወቅ አስፈላጊ ነው። የፓይተን ፋንዳሜንታል ትምህርትን ለጀማሪ በሚሆን መንገድ በቀጣይ ቪዲዮ የምንሰራበት ይሆናል። ከናንተ የሚጠበቀው ሰብስክራይብ ማድረግ ብቻ ነው። ፓይተንን ማወቅ ማሽን ለርኒንግ ላይ አገልግሎት የሚውሉ ላይብራሪዎች ማለትም እንደ ነምፓይ፣ ፓንዳስና ማትፕሎትሊብን ለመጠቀም ይረዳናል። በኋላም ጠለቅ ወዳለው ዲፕ ለርኒንግ ስትገቡ የፓይተን ፍሬምወርኮች የሆኑትን እንደ ፓይቶርችና ቴንሰርፍሎውን ለመጠቀም ይረዳችኋል። ሁለተኛ፣ መሠረታዊ የማትማቲክስና ስታቲስቲክስ ዕውቀቶች። ቅድም እንዳነሳውላችሁ ማሽን ለርኒንግ በዋነኝነት የሚመሠረተው ዳታ ላይ ነው። ይህም ማለት የምንጠይቀውን ጥያቄ አስቀድመን ከሰጠነው ዳታ ላይ መሠረት አድርጎ ምላሽ የመስጠት ሂደት ነው። ስለዚህ ዳታ ውስጥ ፓተርን ለመፈለግ የሚረዱ የተለያዩ የማትማቲክስና ስታቲስቲክስ ዕውቀቶችን ይፈልጋል። በሂሳብ ጂኒየስ መሆን አይጠበቅባችሁም፣ ነገር ግን መሠረታዊ የሚባሉ ዕውቀቶች ያስፈልጋሉ። ለምሳሌ ሊነር አልጀብራ ውስጥ እንደ ቬክተርና ማትሪክስ፣ ፕሮባቢሊቲና ስታቲስቲክስ ውስጥ እንደ ኮንዲሽናል ፕሮባቢሊቲ፣ ቤስ ሩል፣ ስታቲስቲካል ዲስትሪቢዩሽን፣ ካልኩለስ ውስጥ እንደ ደሪቬቲቭስና ፓርሻል ደሪቬቲቭስ ማወቅ ወይም ማስታወስ ያስፈልጋል።
በተመሳሳይ በቀጣይ በእያንዳንዱ ላይ ለጀማሪ በሚሆን መንገድ ቪዲዮ የምንሰራ ይሆናል። ሶስተኛ፣ የማሽን ለርኒንግ ዕውቀት። በዚህ ውስጥ የማሽን ለርኒንግ አይነቶችን ማለትም ሱፐርቫይዝድ፣ አንሱፐርቫይዝድ እና ሬንፎርስመንት ለርኒንግ ወይም የማስተማር ሂደቶችን መዳሰስ ነው። በዚህ ውስጥ የእያንዳንዳቸውን ልዩነት ማወቅና ለሥራችን የምንፈልገውን የትሬኒንግ አይነት መምረጥ ያስችለናል። ሌላው የሚያስፈልገን ዕውቀት ዳታን መሠረት ያደረገ እንደ የዳታችን አይነት መለየት ኳንቲቴቲቭ ወይም ኳሊቴቲቭ፣ የዳታ ማኒፑሌሽን እንደ ዳታ ክሊኒንግ፣ ፊቸር ስኬሊንግ እና ፊቸር ኢንጂነሪንግ፣ የትሬኒንግ ቫሊዴሽን እና ቴስቲንግ ዳታዎችን የማዘጋጀት ሂደት ነው። አራተኛ፣ ሞዴሎች። በዚህ ክፍል እስካሁን የተማራችሁትን ዕውቀት መሠረት አድርጋችሁ የማሽን ለርኒንግ ሞዴሎችን የማዘጋጀት ሂደት ነው። የተለያዩ የሞዴል አፕሮቾች ሲኖሩ እንደ ሊኒየር ሪግሬሽን፣ ሎጂስቲክ ሪግሬሽን፣ ሰፖርት ቬክተር ማሽን ወይም ኤስቪኤም እና ከኒረስት ኔይበር የሚጠቀሱ ሲሆን ወደ ዲፕ ለርኒንግ ስፔሻላይዝ ማድረግ ስትጀምሩ ደግሞ በኒውራል ኔትወርክ ውስጥ የሚካተቱ እንደ ኮንቮሉሽናል ኒውራል ኔትወርክ ወይም ሲኤንኤን እና ሪከረንት ኒውራል ኔትወርክ ወይም አርኤንኤን ላይ ዕውቀቱ ሊኖራችሁ ይገባል። አምስተኛ፣ ትሬኒንግና ኢቫሉዌሽን። በመጨረሻም የሰራችሁትን ሞዴል ባዘጋጃችሁት ዳታ ትሬን የማድረግ የሞዴሉን ጥሩነት የመለካትና እንደ ኦቨርፊቲንግ አይነት ችግሮችን የመለየት ችሎታ አስፈላጊ ነው። ይህ ቪዲዮ ምናልባትም የማሽን ለርኒንግ ትምህርትን የተወሰነ ውስብስብ ሊያስመስል ይችላል። ነገር ግን ማሽን ለርኒንግን ለመማር መከተል ያለባችሁን መንገድ ከተረዳችሁ በቂ ነው። ከዛ ውጭ ከላይ ያየናቸውን ክፍሎች አንድ በአንድ ለጀማሪ በሚሆን መንገድ በተከታታይ ቪዲዮ የምሰራባቸው ይሆናል። ለምሰራቸው ቪዲዮዎች ግብዓት እንዲሆን ሐሳባችሁን በኮመንት ሴክሽኑ ላይ አጋሩን። ቻናሉ ጥሩ ትራክሽን የሚኖረው ከሆነ ቀጣይ ክፍሎችን ቶሎ የምሰራ ይሆናል። ስለዚህ ለጓደኞቻችሁ ሼር በማድረግ ሰብስክራይብ እና ላይክ በማድረግ ቻናሉን ማሳደግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።